የ2027 የዲቪ ሎተሪ ከመሙላታችሁ በፊት ማሟላት ያለባችሁ 5 ወሳኝ ነጥቦችን አንድ ባንድ እናያለን። ከናንተ የሚጠበቀው ቪዲዮን እስከመጨረሻው መከታተል ብቻ ነው። አሁን ቀጥታ ወደ ቪዲዮን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። ላይክ እና ሰብስክራይብ ካደረጋችሁ ቀጣይ ጠቃሚ ቪዲዮችን ስለምለቅ ቶሎ በፍጥነት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ። የመጀመሪያ ላይ ልናሟላ የሚገባ የትምህርት ማስረጃ ወይም ደግሞ የሙያ ልምድ ማስረጃ ናቸው። እነዚህም ስናይ ምንድነው የትምህርት ማስረጃ ስንል ከ12ኛ ክፍል በላይ የሆነ የትምህርት ማስረጃችን ይሄንን በትክክል አድርገን ልናሟላ ይገባል። ወይም ደግሞ ከ2 ዓመት በላይ የስራ ልምድ ያለንን ይሄንን ወረቀት በትክክል አሟልተን መመዝገብ ይጠበቅብናል ማለት ነው። ስለዚህ ከናንተ የሚጠበቀው ካሁኑ ጀምሮ ከመመዝገባችሁ በፊት አዘጋጅታችሁ መጠበቅ ይጠበቅባችኋል ማለት ነው። የስራ ልምድ ስንል ከዚህ በፊት እንደ ኤሌክትሪሻን ሊሆን ይችላል፣ ቴክኒሻን ሊሆን ይችላል የተለያዩ የስራ ልምዶችን ያላችሁ ሰዎች ላይ እናንተ መስፈርቱን ማሟላት አለባችሁ ማለት ነው። ስለዚህ መጀመሪያ ላይ ዶክመንታችሁን ማሟላት ግዴታ ይጠበቅባችኋል። በቀጣይ ወደ ሁለተኛው የምንመለከተው ምንድነው ፎቶ ማዘጋጀት ይጠበቅብናል። ፎቶን ስንል አንድ ራሳችን የቻለ አንድ የጉርድ ፎቶ ማዘጋጀት ካሁኑ ይጠበቅብናል። ይሄ የጉርድ ፎቶ ምንድነው አሁን ካለንበት በዚህ 6 ወር ውስጥ መካከል የተነሳ ነው የጉርድ ፎቶ መሆን አለበት። ዛሬ አመት የተነሳንበትን የጉርድ ፎቶ መጠቀም የለብንም። ከኔም ፎቶ ጉርድ ፎቶ ደግሞ ማሟላት ያለብን ነገሮች ምንድነው ባክግራውንዱ የነጭ ባክግራውንድ መሆን አለበት። እንዲሁም ደግሞ ሻዶ የበዛበት መሆን የለበትም። ዩኒፎርም ልብሶችን ለብሰን ፎቶ መነሳት የለብንም ማለት ነው። ለምሳሌ እንደ ቱታችን የተለያዩ ዩኒፎርሞችን ለብሰን መነሳት የለብንም ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው ባክግራውንዱ ነጭ የሆነ ባክግራውንድ አይታችሁ እንዲሁም ደግሞ ሻዶ ያልበዛበት 600 በ600 ፒክስል የሆነ ፎቶ መነሳት ይጠበቅባችኋል ማለት ነው። እንዲሁም ደግሞ ስትነሱ ሁለት ጆሮአችሁ በትክክል መታየት አለበት። የተለያዩ ኮፍያ መነጽሮችን ደግሞ ማድረግ በጥብቅ የተከለከለ ነው። ፎቶዎችን ካሁኑ አዘጋጅታችሁ መጠበቅ ይጠበቅባችኋል ማለት ነው። በሶስተኛ ደረጃ የምናየው ሀገር መስፈርት ግዴታ ይጠበቅብናል ማለት ነው። ይሄ የሀገር መስፈርት ምንድነው ወደ አሜሪካ ዲቪ ሎተሪ ለመሙላት ምንድነው መጀመሪያ ላይ የሀገር መስፈርቶች አሉ ማለት ነው። ከሶስት መካከል ምንድነው ኢትዮጵያ ዲቪ እንድትሞላ የሀገር መስፈርቱ ተፈቅዶላታል ማለት ነው። ስለዚህ ምናልባት ይሄን ቪዲዮ ከኢትዮጵያ ውጭ የምታዩት ሌላ ዜጋ ካላችሁ ምናልባት እናንተ የዚህ መስፈርት አባል መሆናችሁ መጀመሪያ ቸክ አድርጋችሁ ማረጋገጥ ይጠበቅባችኋል ማለት ነው። ይሄንን ካረጋገጣችሁት በኋላ ያው መመዝገብ ትችላላችሁ ማለት ነው። ኢትዮጵያ ከዲቪ ከሚሞሉ ሀገሮች መካከል አንዷ የተካተተች ስለሆነች ማለት ነው። በአራተኛ ደረጃ የምናየው ፓስፖርት ጉዳይ ነው። ይሄ በእርግጥ አሁን እርግጠኛ የሆንበት ነገር የለም። ነገር ግን ከአሁኑ ጀምሮ ምንድነው እንግዲህ አፕዴት አድርገው ስላመጡት ከሶስት መካከል አፕዴት ከተደረገው መካከል ምናልባት ፓስፖርት ይጠይቃሉ የሚል ብዙዎቻችን ጥያቄ ተነስቶብናል ማለት ነው። ምናልባት ከአዲሱ ምዝገባ ላይ ምንድነው የፓስፖርት ቁጥሩ ነምበሮችን ሊጠይቅ ስለሚችል ከአሁኑ ጀምሮ ምንድነው የፓስፖርታችሁን በትክክል ማሟላት ይጠበቅባችኋል ማለት ነው። ስለዚህ ፓስፖርታችሁን ማሟላት የሚጠበቅባችሁ ምንድነው ስትሞሉም የፓስፖርታችሁ ትክክለኛ ኔምን በትክክል እንድታስገቡ ስለሚጠቅማችሁ ስለዚህ የፓስፖርት ኔማችሁን በትክክል ማሟላት ስለምትችሉ ፓስፖርታችሁን ካሁኑ አዘጋጅታችሁ ብትጠብቁ እሱም የተሻለ መልካም ነው። በአምስተኛ ደረጃ እና አፕዴት የተደረገው ነገር አዲሱን ስናይ ይሄ ምንድነው $1 ምዝገባ ይጠበቅብናል ማለት ነው። ከዚህ በፊት ስንመዘገብ ስቲል ነፃ ነው የነበረ። ከእንግዲህ በኋላ ግን ምንድነው ለእያንዳንዱ ተመዝጋቢ $1 እንዲከፍል ሬጂስተር ላይ እንደሚኖር ይሄንም ይፋ አድርጓል ማለት ነው። ይሄን እንግዲህ $1 እንዴት ነው የምናገኘው ብላችሁ የሚጠይቁ ከሆነ ያው ከተለያዩ ማስተር ካርዶች እንዲሁም ደግሞ ከፓይፓል አካውንታችን ከሶስት መካከል ካለ በዛ መልኩ መክፈል እንችላለን ማለት ነው። የእናንተም $1 ማግኘት የማትችሉ ሰዎች ካላችሁ ደግሞ ምንድነው የመክፈት የማትችሉ ካላችሁ በቴሌግራማችን ላይ ጭሱ ቴክ ቴክኖሎጂ የሚል የቴሌግራም ቻናል አለ። በቴሌግራም ቻናል ላይ እኛን ኮንታክት ማድረግ የምትችሉ ብዬ አስቀምጥላችኋለሁ። በዛ መሰረት ገብታችሁ እኛን ኮንታክት አድርጋችሁ በኛ በኩል ይሄንን መመዝገብ ትችላላችሁ ማለት ነው። ይሄም አንደኛው የምትመዘገቡበት እድል ነው ማለት ነው። ከሚጠበቀው ከእናንተ ምንድነው ይሄን የነገርኳችሁን 5 መስፈርት ተዘጋጅታችሁ መጠበቅ ይኖርባችኋል ማለት ነው። ስለዚህ ይሄን መስፈርት በትክክል ካሁኑ ጀምሮ ያው በቅርብ ጊዜ እንግዲህ እንደሚጀምር የታወቀ ይፋ አድርጓል። ስለዚህ ከመመዝገባችሁ በፊት እነዚህን 5 መስፈርቶች ካሁኑ ጀምሮ እንድትጠነቀቋቸው ስለፈለኩ ነው። የዛሬ ቪዲዮ ይሄን ይመስላል። ቪዲዮ እንደወዳችሁ ተስፋ አደርጋለሁ። ቪዲዮን ከወደዳችሁት ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ በቀጣይ ደግሞ ዲቪ ሎተሪ እንዳይደርሰን የምንሰራቸው ከባባድ ስህተቶችን የሚል በቀጣይ በሌላ ቪዲዮ ስለመለስ ይሄንን ቻናል ሰብስክራይብ ያደርጋችሁ እንዲሁም ላይክ በማድረግ ተከታተሉን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። አስጋ ያልገባችሁ አስተያየት ነገር ካላችሁ በኮሜንት ጻፉልኝ። በኮሜንታችሁ መሰረት መልስላችኋለሁ። የዛሬ ቪዲዮ ይሄን ይመስላል። እንደወዳችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ መልካም ሳምንት።
እንኳን ወደ ጭሱ ቴክ ቴክኖሎጂ ቻናል በሰላም መጣችሁ። በዚህ ቻናል ያለምንም ወጪ ቋሚ ደሞዝተኛ የምትሆኑበትን የኦንላይን ኮርሶችን በነፃ እየሰጠን እንገኛለን። ስለዚህ የዚህ እድል ተጠቃሚ ለመሆን ጊዜያችሁን ለቀልዳቀልድና እናንተን ከማይጠቅማችሁ ቪዲዮ ከምታባከኑ ነገ እናንተ አስተምሮ የራሳችሁን ቢዝነስ እንዴት መስራት እንዳለባችሁ የሚያሳይ ያለምንም ክፍያ ኮርሶችን በነፃ በዚህ ቻናል እየለቀቅን እንገኛለን። እነዚህን ትምህርቶች ቶሎ ቶሎ ሲለቀቁ እንዲደርሷችሁ ከታች ያለችውን የሰብስክራይብ በተን በመጫን እንዲሁም ቪዲዮ ላይክ በማድረግ ቪዲዮውን እስከ መጨረሻው ድረስ ይከታተሉ። አሁን ቀጥታ ወደ ሰብስክራይብ